ላይ ስንመለስ ሙሐመድ የአሹራን ጾም የጾመው ከየት አምጥቶ ነው? ባይዘይ እፎይ ዝም ብለን እያለፍናቸው ነው እንጂ በጣም ኮንትራዲክቲንግ ሀሳብ ነው። መዲና ሲሉ እየተቀበልናቸው ነው፣ ቁረይሽ ሲሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? እኔ ደግሞ ሐዲስ ልስጥህ፣ መዲና ላይ እንደታየ ሐዲስ ልስጥህ። እኔ ችግር የለብኝም። ኢስላም ሐዲስ ልስጥህ ደግሞ እኔ እሰጥሻለሁ፣ ችግር የለውም። اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه امر بالصيانه رواه البخاري والمسلم حديث ይሄም ሐዲስ ነው። እኛም ቡኻሪን አመጣንልሽ፣ አመጣንልሽ። ስለዚህ ምን ይሆናል ማለት ነው? ነብይሽ የት እንደጾመ እንኳን ማታውቁትን ኃጢአት ይቅር ያስብላል የሚል እምነት ይዛችኋል ማለት ነው። የለም አንተ እኮ አረብኛው ነው ተርጉም ያለብህ። ሻፍ ማ አትጩይ ሎክ መዲና ሚል አለ፣ መካ ሚል አለ። እፎይ አዳምጠኝ። ጃሪያ በጃሪያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ። ይገባል። አሹራ የመጣው ሙስሊም ያወጣው ስም ነው። አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው? ይሄ እኛ ነን ነው ምን ማለት ነው? አሹራ ኢስላም ይሄ ምን ማለት ነው? አልጃሂልያ። ኦኬ ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ እነሱ። ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው፣ ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። ኢስላም አንዴ ተረጋጊ። ኢስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ ቁረይሾቹ ይጾሙት ነበር ማለት አይ ነብይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በጃሂልያ አዳምጪ። አሹራ ምን ማለት ነው? መልስልኝ። ሙሐመድም አያውቀውም፣ አይሁዶችና ክርስቲያኖች ናቸው የሚነግሩት። እሱን ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም? መሰረቱ አሹራ ምን ማለት ነው እነግርሻለሁ እኮ። አይሁዶች የነገሩት ምን ላይ ስላለ ነግርሻለሁ። አሹራ ምን ማለት ነው? አሹራ ምን ቋንቋ ነው? አሹራ ማን ነው ያወረደው? መልስልኝ። መልካም ነግርሻለሁ። አይደለም አሁን ልብ ካለ አሁን ንገረኝ። የኔ ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለህ ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረይሾች ኮረጀ። አሹራ ማያውቀው ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ ያወረዳት ራሱ ማን ነው? የአሹራ ማን ነው? እናንተ ናችሁ ያወረዳችሁት። ማን ያወረዳ ንገሪኝ እሺ። እኛ ነን። ከየት ነው ያወረዳችሁት? ቁርአን ያወረደት አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ቢሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነት ከሆነ ስለወጣ ከፍርዓውን ስለተገላገለ ከዛ ኋላ ያቺ ጾም ናት አሹራ የተባለች። ኮንሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ተረት ነው ነገር ሲል እታችን ተመለሽና መረጃውን ፈጂ። ሙስሊሞች ያውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨቆንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍታዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው የተረተረቱን ስለማቅ ነው በነፃነት እንድታወሩ የምፈቅድላችሁ። ተጫዋቹ ምናምን አፍኛችሁ ምናምን አጭበርብረህ ነው ታወራታለህ፣ ትተነፍሳታለህ። አውርተህ ስጨርስ ግን መረጃ ጠይቃለሁ፣ ታመጣታለህ። ማምጣት ማችል ከሆነ በመረጃን ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም መረጃ እንደማታመጡ ስለማቅ ማለት ነው። ተረተረ ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። ሙሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ። ስለዚህ ሙሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ማለት አሹራ ደሊልሽን ከቁርአን ማምጣት ትችላለሽ። ቁርአን ላይ ከቁርአን ማምጣት ትችላለሽ። እንትን ሐዲስ አለ። አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበር። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንዳሌለሽ ደሊል ከተግባባን ሶሪ በይ። እሺ ቁርአን ላይ የለም በይ። ለነማቲው ሽፈት መሰለኝ አይደለም። ደሊል አለኝ ቃል ረሱላህ እና ቁርአን በቂ ነው። ሲጀምር ለምንድን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብ ካለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከተተጋል እሱ በስልምና የተከራከረ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ አትስሪ። ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጾም እንዳለው እስኪ ማስረጃ አንቺልኝ።
አላለም ጅብሪል አላለም። ስለዚህ ሙሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረይሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ሱም ካላለው አይሁዶችና ከቁረይሾች ኮርጆ ነው። እኛን ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁ ሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ ለምትወጣ አቀን ይቆምለታለሁ። ጎበዝ እሺ፣ ተስማማው አይደል? ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስበላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረይሾች ኮርጆ ካልሆነ በምን አውቆ ጾመ ካዳ? ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛ ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጂኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔም እጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ ስለዚህ ሙሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም። ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው። እንደዚህ ሲሉት ለእኔ ነው የሚገባው ብሎ መጾም ጀመራል። ስለዚህ ከአይሁዶች ጠየቀና አይቶ አይደለም ኮረጀው ጠየቀ። ሲጠይቀው ሙሳ ፍርዓውን ነፃ የወጣበት ቀን ነው እኛ እንጾማለን ሲል ሙሳ አሐቁሊ ለኔ ይገባኛል እኔ እጾምለታለሁ። ልክ ነው። ገባክ? ስለዚህ ሃይማኖታችሁ የተመሰረተው መንገድ ላይ የሄደ ጣዖት አምላኪና ከአይሁዶች የሆነ ነገር ይጠይቃቸው እንደዚህ ሲሉት እሱማ ለኔ ነው የሚገባው። ልክ እንዴት ነው? ህፃን ሆናችሁ ካስታወሳችሁ የፈለገ ነገር ዳቦ ምንም ሲሰጣችሁ አንዳንድ ስግብግብ ህፃናት የራሱን ይዞ እንዲህ ያለ ሰው ማለት ነው። ከዛ ያይና የራሱን እንደዚህ ይዞ የሰው ይነጥቃል። ሙሐመድም እንደዛ ነው ያደረገው እኮ አሁን አየ እዴ ይሄ ማለት ነው አለና ነጠቀ ማለት ነው። ምንም መገለጥ ይመጣለት የለም። ሰዎቹ ጠየቃቸው ምንድነው ሲሉት እኛ ከእስራኤል ነፃ ወጣን ነው ይሄ ሙሴ እየመራን ቀይ ባህርን የተሻገርንበት ነው ሲሉት ነው እቺ ነገር አሪፍ ነች፣ እንደውም ለእኔ ነው የሚገባው። ከዛሬ ጀመራችሁ ጾሙ፣ ኃጢአታችሁ ይቅር ይባላል። ይሄ እኮ እምነት አይደለም እኮ ካለ የነፃ ልጅ ዳቦ ነጠቃ ነው የሚያስመስለው። ኦኬ አንዴ መልስ ልስጠሲ ቀጥል። እሺ አሁን አንተ ምንም እዚህ ጋር አዳምጠኛ እንዴ ምንም ብጮክ ለምሳሌ ዲነር እስልምና በዓለም ዙሪያ ደምቆ እየታየ ነው። አንተ ተራ ሰው ነህ። እዚህ ጋር ብጮክ ምንም 8000 ሰው ቢኖር ብጮክ ምንም አታመጣም። መልስ ነው። ተረዳኝ አባቴ፣ በጣም እረዳለሁ። የጀሃነም ሰው ነህ አንተ። ይሄ እኮ መልስ አይደለም እኮ። በዓለም ላይ እንደዚህ ብዙ በዓለም ላይ ብዙ ተረት ተረት የሚከተል ሙስሊም ቢኖር ሰው ሁ ኬርስ። ስለዚህ እኔ ከእነኛ ተረት ተረት ውስጥ አንዱ አለመሆኔ እሱ ከተሆነ أنا عندي الحقيقة أوكي سورة النساء 171 آية 171 من إلى إن المسيح عيسى ابن مريم رسول الله إيش الناس ترجم لي؟ هل تعرشوا كريم؟ منهم إيش الآية ترجم لي؟ هل ترجمهم تعرشوا لمن قطع يالون قال قررت شو لمن تكفي هذاش كتي كنت زينك يوم أنا قصة أتبرجي نو أتبرجي بيوستي قطع بيو እንደዚህ ነው የምሸውዳቸው። አረብኛ ለማያውቁ ሰዎች እየቆራረጣችሁ ሙሉን በይው። ኢስላም ተመለሽ። ሜቢ ፖዝ ሆነሻል። እያየችሁ ነው፣ እየሸመደደችሁ ነው። ቆራጣ ለፎግራል። ኤኔስ ቶፒኩ ፓራፍሬዝ አድርገው ክርስቲያን ያ ምንድነው? ሙሐመድ እንግዲህ ሲጾም የነበረው የአሹራ ጾም ከየት ነው ያገኘው ነው? ከየት ነው ያገኘው? ማን ነግሮት ነው የጾመው? ምክንያቱም ሁለት ኮንትራዲክቲንግ ሀሳብ በጣም እርስ በራሳቸው የሚጋጩ ሀሳቦች ስለሆኑ ማለት ነው። ወይስ ሙሐመድ አምላክ ያልነገረውን ከራሱ ዝም ብሎ ሰዎች እንዲከተሉት ብቻ ያንን ነገር ያደርጋል? ይሄ ነው ጥያቄያችን ማለት ነው። ሁለቱ ያጸደቁልን አለ። አምላክ እንዳልነገረው ሁለቱ ነግረውናል። ባይዘይ
لنقلك هيا يا أهل الكتاب لا تفعلوا في دينكم ولا تقولون على الله إلا الحق إنما المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها فآمنوا بالله ورسوله ولا تقولون ثلاثة من دنو إن أنت بمدام التامت عيسى أباط ليش منامن بسرعة ترجميونا لما تسلش بسرعة ترجمينا لما تسلش ايش ازهق ان المسيح قاعد نجمر ان المسيح ابن عيسى ان انت جيت انا مترد ابن مريم رسول الله የጌታ ባሪያ ነው የጌታም ረሱል ነው ታዛዥ ነው መልእክተኛ በስርዓት ተርጉሚ ረሱል የአላህ መልእክተኛ ወላ ተቁሉነ ثلاثة ናቸው ኖ አስቀድሞ ያለው ኖ እና የምትሉት ፕሊዝ እስላም ለምንድን ነው በመሃል ያለውን የምታልፊው? ላ ልክ ነኝ ና ትልቅ እንትን ስክሪን እንድከፍት አድርገኝ ለምን ኖ መሃል ያለውን እያለፍሽ ነው አይደለም ና ላሳይክ እንዴ አያውዝ ያለኝ አይደል እንዴ ለምን ደም አልፋው ነው በጣም እየዋሸሽ ስለሆነ አይደለም የሚያሳልፍ አይደለም አንተ ደግሞ ምን ሆነክ ነው እኔማ በደንብ አሸውጂኝም እስቲ ተው ለምን ተዋል ነው ምንም የሚያስጠጋረቅ يا أهل الكتاب لا تفعلون في دينكم ولا تقولون على الله إلا الحق إن المسيح عيسى ابن مريم رسول الله وكلمته ألقاها إلى مريم وروح منها وآمنوا بالله كويس وكلمته ميلون لمن يزلل شو قدم أزللكم جمرة ليكم بيقول له አስጨንቄሽ እንዲያስነበብኩሽ ከዛ ቀጣይ ደግሞ ስትተረጉሚም አለፍሽው ተርጉሚው ሻው አላለፍኩትም አሁን ተርጉሚው ቀጥይ እሺ ምንድነው ጥያቄሽ እሱ ላይ والكلمته ألقاها إلى مريم وروح منها إلى مريم ያደረጋት ንግግር ምንድናት እንዴ ጌታው ማን ንግግር አይደለም ፕሊዝ كلمة ንግግር ናት አባ ተው እንጂ ኦኬ ቁርአን ንግግር ነው ቁርአን ለኛ የወረደ መጽሐፍ ንግግር ማለት ነው ስለዚህ በቃ ትርጓሜው እንደዚህ ነው እሺ ተቀበያለሽ ትርጓሜው ነው እናንተ መጽሐፍ ሰው ወሰንና አትለፉ ኢሳ እሱ የመርየም ልጅ አላህ ወደ መርየም የጣላት ምን ያላት የጣላት ቃሉም መንፈሱም ነው አማልክት ሶስት ናቸው አትበሉ ስለዚህ ኢሳ ምንድነው ኢብኑ መርየም ረሱሉላህ አልፈታል ረሱሉላህ የአላህ መልእክተኛ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም እዚህ ጋር ከደርግ የአላህ መልእክተኛ ፖስታት አለው ግሬለው ዳዝማተር አዳምጫው የአላህ መልእክተኛ የአላህ ቃል እና መንፈስ ነው ይላል የአላህ ቃልና መንፈስ ኢሳ ብቻ ነው ተብሎ የሚጠራው ማንም በቁርአንም በሐዲስም የአላህ ቃሉና መንፈሱ ተብሎ የሚጠራ ይላል ቁርአን የአላህ ቃል ነው ብለው ያምናሉ ቃል በቃል ቁርአን የአላህ ቃል ፍጡር ያልሆነ ነው የሚል የለም በደንብ አስተውሉ ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም ነገር ግን ምን ያምናሉ ቁርአን የአላህ ቃል ነው ፍጡር አይደለም ብለው ያምናሉ ልብ በሉ ቁርአን ያላህ ቃል ነው ፍጡር አይደለም ብለው ያምናሉ ኢተርናል ነው ብለው ያምናሉ ያላህ ቃል ተብሎ የተባለው ኢሳ ነው ያላህ መንፈስ ተብሎ የተባለው ኢሳ ነው ሌላ አንድም ነብይ አንድም ሰው ያላህ ቃልና መንፈስ ተብሎ ተጠራ ሩህ ምንድነው ተብሎ መሐመድ ተጠይቆ ሱራ 17:85 ላይ ከሩህም ይጠይቁሃል ዕውቀት ጥቂት እንጂ አልተሰጠህም ስለዚህ ይህ ጌታዬ ዘንድ ነው ብሎ አልፎታል ፍጡር ይሁን ፈጣሪ ይሁን አላቅም ብሎ ነው የዘጋው ኢሳ ደግሞ ምንድነው ያላህ ሩህ ነው ሩህ ያላህ ነው ያላህ ሩህ ነው አንድ ያላህ ቃል ደግሞ ምንድነው ፍጡር ነው ብለው ያምኑ ሙስሊሞች ኢሳ ደግሞ ምንድነው ያላህ ቃል ነው ስለዚህ ተጣለ ከተባለ አንድ ነገር ደግሞ ከመጣሉ በፊት ኦሬዲ ኤግዚስት ያደርግ ነበር ማለት ነው ወደ መርየም የጣላት ቃሉና መንፈስ ከሆነ ስለዚህ ያላህ ቃል ያላህ ቃል ኦሬዲ ከኢሳ ጋር አብሮ ነበረ ከዛስ ወደ መርየም ወደ መርየም ተጣለ ከዛስ እሱ ስጋና ደምን ተካፍሎ ከመርየም ተገለጠ ታየ ተዳሰሰ እሱ መልእክተኛ ተባለ ኢሳ ምንድነው አሁን በእስልምናው ፍጡር ብቻ አይደለም ማለት ነው ስጋና ደምን ከማርያም እንደመካፈሉ በስጋ ስለመገለጡ መልእክተኛ ተባለ ተላከ ተባለ ነገር ግን ስጋና ደም ሜርሊ እሱን ብቻ ያዘን እንዳልሆነ ደግሞ በምን እናውቃለን ያላህ ቃልና መንፈስ ነው ስለዚህ ቃልና መንፈስ የተዋሃደው እንደመሆኑ እርሱ ፍጡር አይደለም ፈጣሪም ነው ኢሳ ማለት ነው ልክ ቁርአን ፍጡር አይደለም ሲሉ ወረቀቱ ፍጡር ሆኖ ሳለ ቃሉ ግን ወረቀቱ ላይ ያለው ቃሉ ቁርአን ያዘው ቃሉ ያላህን ቃል ስለያዘ ፍጡር አይደለም እንዳሉት ሁሉ ቁርአን ፍጡር አይደለም እንዳሉት ሁሉ ኢሳ ደግሞ ምን ይሆናል ማለት ነው ፍጡር አይሆንም ማለት ነው
አማልክት ሶስት ናቸው አትበሉ የሚለው እኛን አይመለከትም። ቀጣይ ያለው ክፍል እኛ አማልክት ሶስት ብለን የምናመልከው ስለሌለን ማለት ነው። ሚስ ሪፕሬዘንት ያደረገን እሱ ቶፒኩ ላይ ፓራፍሬዝ አድርገው ክርስቲያን